ዛሬ የማወራችሁ እንዴት በጸሎት መቆየት እንደምትችሉና እንዴት መንፈስ ቅዱስን መሞላት እንደምትችሉ ነው የምነግራችሁ። በጣም ብዙ ሰዎች በጸሎት ትዝላላችሁ፣ በጸሎት ትደክማላችሁ። የጸሎት ህይወታችሁ ሳምንት፣ 2 ሳምንት፣ ወር ከዛ በኋላ እንደገና በጸሎት ትደክማላችሁ። ስለዚህ ቀጣይነት ያለው ጸሎት እንዴት ትጸልያላችሁ የሚለውን አንድ ሁለት የሆኑ ነገሮችን እነግራችኋለሁ። የዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። ኮሜንት ላይ ደግሞ ሐሳባችሁንና ምስክርነታችሁን ታስቀምጡልኛላችሁ። የመጀመሪያው ነገር ስለ ጸሎት ስናስብ ኢየሱስ ክርስቶስ ያስተማረውን ትምህርት እናያለን። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ስለ ጸሎት ያስተምራል። ሐዋርያቱ እንዴት እንጸልይ ብለው ሲጠይቁት ኢየሱስ ስለ ጸሎት ትምህርት ይሰጣቸዋል። የመጀመሪያው የነገራቸው ነገር ምን የሚል ነው? አባታችን ሆይ በሰማያት የምትኖር። አያችሁ፣ በጣም ብዙዎቻችን ጸሎት ስንጀምር ችግራችንን ከመናገር እንጀምራለን። ይህ የመጀመሪያው የምነግራችሁ ነገር በጣም በህይወታችሁ ላይ ስለሚጠቅማችሁ ጆሮ ሰጣችሁ በደንብ ስሙ። ጸሎትን ስትጀምሩ መጀመሪያ ያለባችሁ እግዚአብሔር ካደረገላችሁ መልካም ነገርና ከራሱ ከእግዚአብሔር ነው መጀመሪያ ያለባችሁ። እግዚአብሔር ምን እንዳደረገላችሁ፣ የእግዚአብሔርን ቸርነትና ምሕረት፣ የእግዚአብሔርን ፍቅር፣ እግዚአብሔር ልጁን ኢየሱስ ክርስቶስን ለመስቀል ሞት ስለኛ አሳልፎ እንደሰጠ ለዚህ ምስጋና እንደሚገባው መጀመሪያ ማሰላሰል አለብን። ስለዚህ በጸሎት መቆየት ከፈለጋችሁ ጸሎታችሁ ዘለቄታ እንዲኖረው የመጀመሪያው ነገር ጸሎትን ከእግዚአብሔር መጀመር አለባችሁ ማለት ነው። እግዚአብሔር አምላክነቱና አባትነቱ ብቻ ሊያስመሰግነው ስለሚገባ ስላደረገልን ምሕረት፣ እንድንበላ እንድንጠጣ በህይወት እንድንኖር ምሕረትና ቸርነት ስላደረገልን ምን ማለት አለብን? ማመስገን አለብን። ያንን ማንሰላሰል አለብን። እግዚአብሔር ምን አድርጎልኛል ብሎ ወደኋላ ማየትና መመለስ አለብን ማለት ነው። ለዛ ነው መጽሐፍ ቅዱስን ስናነብ እግዚአብሔር ለእስራኤላውያን ይገለጥና እኔ ከግብፅ ምድር አወጣዋችሁ እናንተ ግን ተዋችሁኝ ይላቸዋል። አየ፣ እግዚአብሔር ከኋላ ያደረገላችሁን ነገር እንድታስቡና እንድታስታውሱ ይፈልጋል። እግዚአብሔር ምን አደረገልን? እግዚአብሔር እንዴት ነው ከግብፃውያን ያስመለጠ? እንዴት ነው ከሞት ሰፈር ከኃጢአት መንደር ያስመለጠ? ያንን ነገር ሜዲቴት ማድረግ ማሰላሰል አለባችሁ። ይህ የመጀመሪያው ነገር ነው። ሁለተኛው ነገር በሉቃስ ወንጌል ምዕራፍ 11 ከቁጥር 11 ጀምሮ ጌታ ኢየሱስ ልጅ አባቱን እንጀራ ቢለምነው በእንጀራ ፋንታ ድንጋይን ይሰጠዋልን? ልጅ አባቱን ዓሣ ቢለምነው በዓሣ ፋንታ እባብን ይሰጠዋልን? እንቁላል ቢለምነው በእንቁላል ፋንታ ጊንጥን ይሰጠዋልን? እንግዲያውስ ሰዎች ስትሆኑ ለልጆቻችሁ መልካም ማድረግን ካወቃችሁ የሰማይ አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸዋል። እንግዲህ የሰማይ አባት እኛ ሁልጊዜ በፊቱ ስንቀርብ ማለትም ለጸሎት ወደ እርሱ ስንቀርብ እንድንለምነውና እንድንጠይቀው የሚፈልገው አንዱና ትልቁ ነገር መንፈስ ቅዱስን ነው። ስለዚህ ክርስቲያን በእግዚአብሔር ፊት ሲጸልይ በመንፈስ ቅዱስ መሞላትን መጠየቅና መለመን አለበት። እግዚአብሔር አባት ሆይ በመንፈስ ሙላኝ እያለ መጸለይ አለበት ማለት ነው። ስለዚህ ስትጸልዩ እንዴት ነው የምትጸልዩት? ማንን ነው የምትጠይቁ? ሁልጊዜ በእግዚአብሔር ፊት ስትቀርቡ እንጀራ ስጠኝ፣ ዳቦ ስጠኝ፣ እንዲህ ስጠኝ፣ እንዲህ ስጠኝ፣ እንዲህ አድርግልኝ ብቻ ማለት የለባችሁ። የልመና ጸሎት ያደክማል፣ ያዝላል፣ ያሰለቻል። የሆነ ታይም ላይ ታቆማላችሁ። የልመና ጸሎት አትጸልዩ እያልኳችሁ አይደለም። ነገር ግን በጸሎት ለመቆየት ጸሎታችሁ ዘላቂ እንዲሆን ከፈለጋችሁ ማድረግ ያለባችሁ ሌላው ምንድነው? መንፈስ ቅዱስን መጠየቅ ነው። እንግዲህ አባታችንን እግዚአብሔርን በጸሎት ሰዓት ምን እንለምነዋለን? ምን እንጠይቀዋለን? መንፈስ ቅዱስን ሙላኝ ብለን እንጠይቀዋለን። በመንፈስ ቅዱስ ስንሞላ ረጅም ሰዓት የመጸለይን አቅም ከራሱ ከመንፈስ ቅዱስ ስለምናገኝ፣ ለዛ ነው በሮሜ ምዕራፍ 8 ከቁጥር 1 ጀምሮ እያነበባችሁ ስትሄዱ ቁጥር 8 ላይ ይመጣና በስጋ ያሉትም እግዚአብሔርን ደስ ሊያሰኙ አይችሉም፣ ነገር ግን የእግዚአብሔር መንፈስ በእናንተ ቢኖር እናንተ በመንፈስ እንጂ በስጋ አይደላችሁም ይለናል። ስለዚህ በመንፈስ ስንሆን መንፈስ ቅዱስ በእኛ ውስጥ ሲሆን የመጸለይ አቅምን እናገኛለን። በስጋ መመላለስ እናቆማለን። በስጋ ስንመላለስ ግን በመንፈስ የመጸለይ ኃይል ስለምናጣ ማለት ነው። ስለዚህ ሁለተኛ ማድረግ ያለባችሁ ነገር በጸሎት ለመቆየት በመንፈስ ቅዱስ ለመሞላት መንፈስ ቅዱስን ስጠኝ ብለን መጸለይ አለብን። ይህ መልእክት፣ ይህ ትምህርት ከጠቀማችሁ ለብዙ ሰዎች ሼር፣ ኮፒ ሊንክ እያደረጋችሁ አድርሱ። ኮመንት ላይ ምስክርነታችሁን አስቀምጡ። ተባረኩ።